የልጅነት ህልምን ለመኖር የሚደረግ ጉዞ ቀን 3ኛው ቀን ላይ ደርሰናል። አንድ ነገር ልንገራችሁ። የሆነ አንድ የውጪ ቪዲዮ አየሁኝና እዛ ቪዲዮ ላይ ምን ይላል መሰላችሁ? ሚስት ለመሆን የማይችሉ የሴት አይነቶች ይላል። እና ቪዲዮውን ሳየው ይመጣልኝ አንድ ሀሳብ ነበረ። ልክ ሳየው ምን ሊል ይችላል ብዬ የሆነ ነገር ገመትኩ በራሴ። ከዛ የመጀመሪያ የሚለው ነገር ቀልድም ጭምር ነው፣ ግን መነጽር ታዞላት የማታደርግ ይላል። ማለት በጣም ነው የሳኩት፣ ምክንያቱም ራሴም አንዷ ነኝ። መነጽር ታዞላት የማታደርግ ሴት የሚለው አባባል ምን ለማለት መሰላችሁ? መጀመሪያ ነገር የራሷን የአይን እይታ ማስተካከል ያልቻለች ሴት ስላንተ ስለ አይኗ ያልተጠነቀቀች ሴት ስላንተ ትጠነቀቅልኛለች፣ ጥሩ ሚስት ትሆናለች ብለህ ታስባለህ ወይ አይነት ነገር አለው። እና ቀልዱ ቀልድ ነው፣ ግን መነጽር ታዞልኛል እየተጠቀምኩበት አይደለም። ከመቆየቱ የተነሳ ምናልባት እንደውም መሻሻል ሁሉ ሊኖርበት ይገባል። ስለዚህ የ3ኛ ቀን ጉዞዬ ላይ ከጤናዬ ጋር የተያያዙ ነገሮችን ማየት አለብኝ። ሙሉ ምርመራ ያስፈልገኛል። አይኔ እንዳልኳችሁ የመጀመሪያ ይሆናልና ርዕሱ ላይ አይታችሁት ከሆነ ስትቀርቡም ስትርቁም አትታዩኝም ያልኳችሁ ነገር ነበር። ይሄኛው አይኔ ከቅርበት በጣም ጥሩ ይመለከታል፣ ቆንጆ ያያል። ይሄኛው አይኔ ደግሞ ከርቀት ያያልና ከእንቅልፌ ሰነቃ ጠዋት ስልኬን ስመለከት በዚህኛው አይኔ ነው ማየው፣ ከቅርበት ስለሆነ በዚህ ሳየው ብዥ ይልብኛል። ስለዚህ መነጽሬ ሁለቱን የሚያስተካክል ነበረ፣ አልተጠቀምኩበትም እንጂ። ግን በዚህ ሂደት ውስጥ የተማርኩት ነገር ከጤና በላይ ምንም ነገር የለም። ሰው የራሱን ጤና መጀመሪያ ካልጠበቀ እውነት ነው ለሌላ ሰው ህይወት፣ ለሌላ ሰው ጤና፣ ለሌላ ሰው ሰላም፣ በቃ ለብዙ ነገር ይጠነቀቃል ብሎ ማሰብ ይከብዳል። እና እኔም ጋሱ ነው የሆነውና በ3ኛው ቀን ራስን ከልጅነት ህልም ጋር አጣምሮ የሚሄድ ጉዞ ላይ ማድረግ የሚገባኝ ነገር ጤናዬን ማስተካከል ነው። ከጤና ጋር የተገናኙት ነገሮች ደግሞ ሕክምና መደረግ ያለበት መካሄድ ያለበት ቦታ ሙሉ ምርመራ የምናደርግ ሰዎች አይደለንም። የጤና ሁኔታችን ከተዛባ ከተበላሸ በኋላ ብዙ ወጪ የምናወጣ ሰዎች ነን። ምናልባት በቀላሉ አንድ ቦታ በአንድ ሁለት ቦታ በመሄድ ለረጅም ጊዜ ብዙ ክትትል ሊያስፈልገኝ ብዙ ወጪ ሊያስወጣኝ የሚችል ነገርን ልከላከል እችላለሁ። እንደዚህ ጥሩ ንጹህ አየር እየተነፈስኩ ስለ ጤናዬ ማሰብ ራሱ አንድ መሻሻል ነው። የሚገርማችሁ ነገር እንደው ስራዬ ብሎ ነገሮችን አስተካክሎ የማድረግ ኃላፊነት የመውሰድ ጉዳይ ነው እንጂ በስራ ሂደት ላይ በጣም ብዙ ከጤና ጋር የሚሰሩ ተቋማት፣ ላብራቶሪዎች፣ ብዙ ባለሙያዎች የማወቅ እድል አለኝና ነበረኝ አለኝ። አሁንም ከብዙዎቹ ጋር በቀላሉ እንደው ማስታወቂያ ልስራላችሁና መርምሩኝ ማለት እንኳን የምችልበት እድል እያለ ግን አድርጌው አላቅም። ነገ ችግር ቢመጣ ተጣድፌ የምሄደው እነሱ ጋር ነው። ሁላችንም ለጤናችን የምንሰጠው ዋጋ ልክ ስናጣው ነው የምናውቀው። እግዚአብሔር ይመስገን እስካሁን በጤና አለሁኝ። ያው በጤና አለው ስላችሁ ደግሞ ያልተመረመሩ ማይታወቁ ነገሮች ደግሞ አይታወቁም። እሱ ከባድ ነው። ሁላችንም ጋር እሱ ነገር ይፈጠራል። ግን እስኪ ደግሞ 3ኛው ቀን ላይ ጤናዬን ቼክ ላድርግ፣ አይኔን መታየት ግዴታ አለብኝ። ውስጥ ያሉና ያልታወቁትን ነገሮች ያው አጣርተን አውቀን እናያቸዋለን። ሙሉ ምርመራ ያስፈልገኛል። የሆነ ጊዜ ላይ ጀርባዬን በጣም ያመኝ ነበረ። አሁንም በትንሹ አለ አልፎ አልፎ። ስለዚህ ስፖርት መጀመርም ይኖርብኛል፣ ወደ ጂም መሄድ። እሱ ነው እያሰብኩ ያለሁት። ከጤና ጋር የተያያዙትን ነገሮች 3ኛው ቀን ላይ ቦታ ሰጥቼ ዋጋ ሰጥቼ ጊዜ ሰጥቼ እየጻፍኳቸው እየመረመርኳቸው ነው። ከአይኔ ተጀምሯል። አይኑ መነሻ ነው። ከአይን ጥርሴ ከጥርሴ ጋር ያለኝ ቢፍ ራሱ ለረጅም ዓመት የቆየ ነውና እሱ ራሱ ብዙ ስራ ይፈልጋል። ጥርሴንም ማስተካከል የምፈልጋቸው ነገሮች አሉኝ። ብሬስ ኖሮት ያውቃል፣ ተቦረቦራለው፣ ብቻ ብዙ ጣጣ ነው ያለው። እንዲህ እንደ ቀልድ የሚታይ አይደለም።
ኤኒዌይስ አዲስ አበባን እንደዚህ እየተመለከትኩኝ ስለ ጤናዬ እያሰብኩ ነው። ጥሩ አየር ነው ያለው። ጤናን የመሰለ ነገር የለም እውነት። እግዚአብሔር ይመስገን ለዚህ ለሰጠኸኝ ጤና። እስካሁን በጤና ሆኜ ሆስፒታል ታመሜ ተኝቼ አላውቅም። እግዚአብሔር ይመስገን። ይሄ ትልቅ የሚመሰገን ነገር ነው። የት እንዳለው አውቃችኋል ብዬ አስባለሁ። አዲስ አበባን ኩሪፍቱ አፍሪካን ቪሌጅ አሸዋ ሜዳ ሌሎች ሀገራት ዜጎች ሲያደርጉ የምታዩዋቸው ጥሩ የሆኑ ነገሮች ደግሞ አሉ። አሁን ሙቅ ውሃ መጠጣት ጠዋት ላይ ለኔ በጣም ተስማምቶኛ ቃል ለተወሰኑ ቀናት 7 ቀን 10 ቀን እንደዚህ አይነት ነገር አደርገውና ቆም አደርጋለሁ። ከዛ በኋላ ደግሞ ሌሎች ነገሮች ጀምራለሁ። ብቻ የኔ ችግር በቋሚነት ነገሮችን ማድረግ ነው። ስለዚህ ቀን 3 የ90 ቀኑ ጉዞ መንገዴ ላይ ነኝ። 3ኛው ቀን ጤናዬ ነው። ከፈጣሪ ጋር ያለኝን ነገር አስተካክላለሁ። ከዛ በኋላ ወደ ጤናዬ እዞራለሁ። ጤና ከሌለኝ የትኛውንም ነገር ማድረግ አልችልም። ዝም ብሎ ማቀድ፣ ማሰብ፣ ማለም ዋጋ የለውም። ያለ ጤና ላደርገው ነው የምፈልገው። ስለዚህ ማድረግ የምፈልገው ነገር ለማድረግ ጤነኛ መሆን አለብኝ። አየሩ እንዴት ይገርማል መሰላችሁ! ቀዝቀዝ ይላል ግን ደስ ይላል። ጤናችሁ ላይ ይሄንን የ90 ቀን ጉዞ ከኔ ጋር መጓዝ የፈለጋችሁ የሞከራችሁ ያደረጋችሁ ያላችሁ ወይም ደግሞ የሆነ ቀን ደግሞ አደርገዋለሁ ብላችሁ የምታስቡ ሰዎች ምናልባት ለኔ የጠቀመኝ ይሄ ሊሆን ስለሚችል ገና ነኝ። ጥቅሙን ሁኔታውን አላየሁትም፣ ግን ቢያንስ በዝርዝር ሳወጣ ቅደም ተከተል ያደረኳቸው ነገሮች የተሻለ ጥሩ ይመስሉኛልና 3ኛው ቀን ላይ ስለ ጤናዬ ማሰብ ነው የጀመርኩት። ከዚህ በኋላ በ90 ቀኑ ጉዞዬ ውስጥ ያሰብኳቸው ነገሮች ለማሳካት የት መሄድ አለብኝ፣ የትኛው ቅድሚያ ይሰጠዋል፣ ሙሉ እንደው ጥሩ ጤናማ ሰው ሆኖ ለመቆየት ምን ማድረግ አለብኝ የሚለውን እኔ ጥርበታለሁ። የእናንተም ቅድሚያችሁን ምረጡ። ጤና ማለት ሁሉ ነገር ነው። ጤና የሌለው ሰው ምንም ነገር ማድረግ አይችልም። ሲጀመር ጤና ስናጣ ነጭናጫ ተጨቃጫቂስ ምናምን እንሆናለን እና ጤና ሲባል አካላዊም አእምሮአዊም ጤናችንን መጠበቅ አለብን። የ90 ቀን ቻሌንጅ ቀን 3 ላይ ነው ያለነው። ጤናችንን ዋጋ የምንሰጥበት ይሁን። ህልሜን ለማሳካት ጤና ሊኖረኝ ግድ ይላል። ስለዚህ እኔ እሱን ጀምሬያለሁ። እናንተም ሞክሩት።